ወደ ቻናላችን እንኳን በድጋሚ መጣችሁ። ዛሬ የመጋዘን አሰራር እውቀታችሁን የሚፈትሽበት ጊዜ ነው። ስለ መጋዘን ውስጥ አሰራር ተግባራዊ መመሪያዎች ምን ያህል እንደምታስታውሱ ለማየት 5 ጥያቄዎች የያዘ አጭር ጥያቄና መልስ ይዤላችሁ መጥቻለሁ። እስኪ ስንቱን እንደምትመልሱ እውቀታችሁን ፈትኑ። ያገኛችሁትን ውጤት ከታች ባለው ኮሜንት ላይ ጻፉልኝ። ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 What do we call the loss of inventory due to theft, damage or counting errors? በስርቆት በጉዳት ወይም በቁጠራ ስህተቶች ምክንያት የሚፈጠረውን የዕቃ ክምችት ማለቅ ወይም ማጥፋት ምን ብለን እንጠራለን? የዕቃ እጥረት፣ የመጋዘን አስተዳደር ስርዓት፣ የክምችት ማመናመን፣ ማጣመር። መልሱ ምንድነው? ሽሪንኬጅ ነው። ወደ ሁለተኛ ጥያቄ እንለፍ። If you are managing items that have an expiration date, like food or medicine, which system ensures the oldest items leave the warehouse first? የማለቂያ ጊዜ ያላቸውን እቃዎች እንደ ምግብ ወይም መድኃኒት የምታስተዳድሩ ከሆነ ጊዜያቸው ሊያልቅ የቀረቡት እቃዎች ቀድሞ ከመጋዘን እንዲወጡ የሚደረገው የትኛው ስርዓት ነው ይላል። በመጨረሻ የገባው መጀመሪያ መሸጥ ወይም ማስወጣት ነው። መጀመሪያ ጊዜ የሚያልፍበት መጀመሪያ ማስወጣት ነው። የመጋዘን አስተዳደር ስርዓት የቦታ ምደባ። መልሱ ለእናንተ ተዋለሁ። ጥያቄ ቁጥር 3 What is the process of grouping different related items together into a single package before shipping? A. Packing. B. Put away. C. Cycle counting. D. Kitting. መልሱ ምንድነው? ኪቲንግ ነው። ማጣመር ማለት ነው። እናንተ መልስ ደግሞ በታችኛው ኮሜንት ላይ ጻፉልኝ፣ እንወያይበታለን። ጥያቄ ቁጥር 4 What is the term for the total time it takes from placing an order until the goods actually arrive? ትዕዛዝ ከተሰጠበት ጊዜ ጀምሮ እቃው በእርግጥ ከስተመር እጅ ላይ እስከሚደርስ ድረስ የሚወስደው አጠቃላይ የጊዜ ምን ቃል ይገልጻል? ሊድ ታይም፣ ሳፌት ስቶክ፣ ፒኪንግ ታይም፣ ሪተርን ፕሮሰሲንግ።
መልሱ ምንድነው? ሊመልሰው ወይም ለእናንተ ሊተው? መልሱ ሊድ ታይም ነው። የእናንተ መልስ ደግሞ ኮሜንት ላይ ጻፉልኝ። የመጨረሻ ጥያቄ instead of stopping all warehouse operations for a massive inventory check, what is the process of regularly counting small portions of inventory to ensure accuracy? አጠቃላይ የእቃ ቆጠራ ለመደረግ ሲባል የመጋዘን ስራን ሙሉ በሙሉ ከሚቆም ይልቅ የክምችት ትክክለኝነትን ለማረጋገጥ በየጊዜው አነስተኛ የእቃ ክፍሎችን የመቁጠር ሂደት ምን ይባላል? የቦታ ምደባ፣ የመጋዘን አስተዳደር ስርዓት፣ ተደጋጋሚ ቆጠራ፣ እቃ መቀበል ይላል። መልሱ ለእናንተ ተዋለሁ። ለዛሬ የተዘጋጀው ፕሮግራም ይህን ይመስል ነበር። ቀጣይ በሌላ ርዕስ እስከምንገናኝ ድረስ ደህና ቆዩልኝ። ቻው ቻው ቻው።